በቀን 2000 ብር በወር ደግሞ 30 ብር የምትሰሩበትን የኦንላይን ስራ በዚህ ቪዲዮ ይዤላችሁ መጥቻለሁ። ይሄን ቪዲዮ እስከመጨረሻ ከተከታተላችሁት እንዴት በቀን 2000 ብር እንደሚሰራ በዝርዝር አሳያችኋለሁ። ከዚህ በመቀጠል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ ስራውን እንዴት መጀመር እንዳለብን እናያለን። ከዛ በፊት እዚህ ጋር እንግዲህ እንደምታዩት የማርኬት ፕሌሱ ይሄን ይመስላል። ምናልባት ስለነዚህ አጠቃቀሞች ከዚህ በፊት ቪዲዮ ሰርች የላችኋለሁ፣ ዲስክሪፕሽን ላይም እዚህ ጋር አካላይም ማስቀምጥላችኋለሁ። ከዚህ በመቀጠል እዚህ ጋር እንግዲህ የምታዩት ዋጋ አለ። መሸጥና መግዛት እንፈልጋለን። ስለዚህ ማርኬቱን መቃኘት ይጠበቅብናል ማለት ነው። ማለት በስንት ብር ተገዝቶ በስንት ብር ይሸጣል የሚለውን ዲሳይድ ለማድረግ ሁለቱም ጋር እናያለን ማለት ነው። ባይ ላይም ሴል ላይ ማለት ነው። ሰዎች በስንት እየገዙ በስንት ይሸጣሉ የሚለውትን እንቃኝና ከዛ በኋላ የራሳችንን አድ እንሰራለን ማለት ነው። አድ ከመጀመራችን በፊት ግን ሞር ስፔሲፊክ ለማድረግ እዚህ ጋር አማውንት ላይ ገብተን ለምሳሌ በ5000 ብር ኢንተርቫል ላይ ያሉ ሰዎች በስንት ብር ገዝተው በስንት ብር እየሸጡ እንደሆነ ስፔሲፋይ በሆነ መልኩ ቼክ እናደርገዋለን ማርኬቱን። ከዛ በቀላሉ አድ እናዘጋጃለን ማለት ነው። እዚች ጋር አድ ምትለዋን ስንነካ እንደዚህ አይነት ፔጅ ይከፈትልናል። ምንም አድ ካላረግን ሰው ፖስት የሚለውን እንነካለን። ከዛ እዚህ ጋር በዚህ መልኩ ሲከፈትልን መግዛት ከፈለግን አይ ወንት ቱ ባይ የሚለውን እንነካታለን። ከዛ እዚህ ጋር አሴት አለ። አሴታችንን ዩኤስዲቲ እናደርጋለን። ፊያታችን ደግሞ ኢቲቪ እናደርገዋለን ማለት ነው። ፕራይስ ታይፓችን ፊክስድ ይሁን። ከዛ እዚህ ጋር ፊክስድ ላይ ገብተን እናስተካክላለን። 157 ከ60 ይንልና ቅድም አናሊሲስ ስለሰራን ማለት ነው። ከዛ እዚህ ጋር ምን ያህል ነው መግዛት የምንፈልገው የሚለውን እናስቀምጣለን ማለት ነው። መግዛት የምንፈልገውን ጣለን። ከስር ደግሞ ኦርደር ሊሚት የሚል አለ። ኦርደር ሊሚታችን ደግሞ ከስንት ብር ጀምሮ ሰው እንዲገዛ እንፈልጋለን የሚለው አሁን ከ5000 ብር እስከዚህን ያህል ብር ድረስ ሰው እንዲገዛኝ እፈልጋለሁ ብዬ አስቀምጫለሁ ማለት ነው። እዚህ ጋር ግን የምትሸጡትን እና ትክክለኛውን ዋጋ ነው ማስገባት ያለባችሁ። ከዛ ፔመንት ሜትድ የሚል አለ። ፔመንት ሜትድ የሚለው ላይ እናንተ መግዛት የምትፈልጉበት ባንክ ወይም ዋሌት ታስገባላችሁ ማለት ነው። ከዛ ታይም 15 ደቂቃ ይሁን በዲፎልት። ኔክስት ትሉትና ሴሌክት ታግ የእናንተ መስፈርት ሊሆኑ የሚችሉ የምትሉትን ታስገባላችሁ። ከዛ በመቀጠል ተርም ነው። የራሳችሁን ተርም ትጽፋላችሁ። እዚህ ጋር ምናልባት ሰርድ ፓርቲ አልፈልግም ምናምን እንደዚህ አይነት ነገሮችን ትጽፋላችሁ። ከዛ እዚህ ጋር ደግሞ አውቶ ሪፕላይ ወይም ወዲያው እንዲመለስላችሁ የምትፈልጉትን ነገር። ከዛ እዚህ ጋር ደግሞ ሪጅስተር ዴቱ አንድ እናንተ ልትሸጡለት የምትፈልጉት ሰው ምን መሆን አለበት፣ ምን የያዘ ምናምን ኦንላይን ኦፍላይን ማድረግ ትችላላችሁ። ኦፍላይን መጀመሪያ ታደርጉትና ፖስት ታደርጉታላችሁ። ከዛ በዚህ መልኩ ሰክሰስፉል ይላችኋል። እንደዚህ ይሆናል። ሴል ለማድረግም ተመሳሳይ ነው። እዚህ ጋር ከላይ ፕላስ ምልክቷን ነክታችሁ እዚህ ጋር አይ ዋንት ቱ ባይ የምትሉን አይ ዋንት ቱ ሴል ትሉታላችሁ። ከዛ ያው ቅድም እንደነገርኳችሁ አሴት ትመርጣላችሁ፣ ፊያት ትመርጣላችሁ። ከዛ ፕራይስ ደግሞ በስንት ነው መግዛት የምትፈልጉት የሚለውን ፕራይስ አጀስት ታደርጋላችሁ። ቅድም የተከተልነውን ሁሉንም ፕሮሲጀሮች መከተል ነው። በዚህ መልኩ ፖስት ታደርጉታላችሁ። ፖስት ካደረጋችሁ በኋላ ሰክሰስፉል ይላችኋል። እዚች ጋር ወዲያውኑ ኦፍ አድርጋችሁ ቼክ ማድረግ አለባችሁ። ማለት ምን ያህል ላይ እንደሆነ ሰው እየተገዛ ስለሚሄድ ለውጥ ሊኖር ስለሚችል ቼክ አድርጋችሁ እዚህ መታችሁ ፕራይሳችሁን መቀየር ካለባችሁ ትቀይራላችሁ ማለት ነው። ምክንያቱም ከላይ ቶሎ በፍጥነት ገዝታችሁ ቶሎ ሲሸጡ ሞር የተሻለ ስለሆነ ማለት ነው። አንዳንዴም ታክሶ መሸጥ ወርዝ ያደረገ በዚህ መልኩ እየገዛችሁ ትሸጣላችሁ ማለት ነው። ስለዚህ ፖስት ያደረጋችሁት በዚህ መልኩ ይሄ ለመግዛት ፖስት ያደረጋችሁት ነው። ስለዚህ እንደዚህ ያደርጋችሁ ትገዛላችሁ። ይሄ ደግሞ ለመሸጥ ፖስት ያደረጋችሁት ነው። ያው እንግዲህ እንደምታዩት ማርኬቱ ላይ በጣም ብዙ ሰዎች አሉ። ወዲያው እናንተ ፖስት ካደረጋችሁ በደቂቃ ውስጥ ከእናንተ የሚገዛና የሚሸጥ አለ። ማርኬቱ ለሁሉም ሰው ክፍት ነው። እናንተ መስራት ፈልጉ እንጂ ማለት ነው። ሁሉም ሰው መስራት ይችላል። ሁሉም ሰው የሚፈልገውን ማድረግ ይችላል ማለት ነው። ስለዚህ ፒቱፒ ይሄን ይመስላል። እዚህ ጋር ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ነገርም ካለ ኮመንት አድርጉ። ቴሌግራም ዲስክሪፕሽን ላይ የቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ላይም ዲኤም አድርጉኝ። ይህም ቪዲዮ እስከ መጨረሻ ስለተከታተላችሁ እጅግ በጣም አመሰግናለሁ። ከዚህ በመቀጠል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።